ዛሬ እንዴት ደስ የሚል ቀን ነበር መሰላችሁ? ከ3 አመት ወይም ከ2 አመት በፊት ያገኘሁትን ጓደኛዬን አገኘሁት እና በጣም ደስ የሚል ቀን ነበር። ብዙ ጊዜ አልወጣም ከቤት እና ወደ ቤቴ ስመለስ የማይቆጨኝ ባልሄድኩ የሚያስብለኝ ቀን አልነበረም ዛሬ። እና ሰሎሞን ይባላል። ሻት አውት ቱ ዩ። ዛሬ ብዙ ነገሮች ስለ ቴክኖሎጂ እና ስለ ኤአይ ስለ ብዙ ነገሮች እያወራን ነበር። እሱም ዲቨሎፐር ነው እና በእግረ መንገዴን አሁን ለምሳሌ ከጃፋር ቡክስ 4 መጽሐፍ ገዛው። አሁን ለምሳሌ ይሄ ኮምፓይለር ዲዛይን የሚለው ይታያችሁ ከሆነ ከሱ ጋር ከተለያዩ በኋላ የገዛውት ቢሆንም ግን የሱ እንትን አለው፣ ይሄ የሱ ተጽዕኖ አለው። ይሄን ከሱ ጋር ባልገናኝ ኖሮ ምገዛው አይመስለኝም። 4 መጽሐፎች ናቸው። ስለ ኮምፓይለር ዲዛይን ነው የሚያወራው ይሄኛው ደግሞ ስለ ቲቪ እና ስለ ሳተላይት ኮሚኒኬሽን ነው። በጣም ኪዩሪየስ ነኝ። እስከማነበው በጣም ነው የቸኮልኩት። ሌላኛው ደግሞ ኢንትሮዳክሽን ቱ ዘ ቲዮሪ ኦፍ ኮምፒውቴሽን የሚለው መጽሐፍ ነው። አም ኤክሳይትድ። ሁሉንም ማውጫቸውን አንብቤ ነው የገዛኋቸው። ይሄ በጣም ማትስ ኢንተንሲቭ ነገር ነው። አም ኤክሳይትድ። እና ይሄኛው ደግሞ ኢሴንሻልስ ኦፍ ሶፍትዌር ኢንጂነሪንግ ነው የሚለው። ዌል ከባክግራውንድ ያያችሁት ከሆነ ትንሽ ተቀይሯል። ከኋላ የማድረግ ሐሳብ ነው ያለኝ። ይሄን ግን እንደማነበው ቃል እገባለሁ። አንብቤ ከጨረስኳቸው በኋላ ሪቪው የምሰራላችሁ ይሆናል። በነገራችን ላይ ጃፋር ውስጥ ያስተዋልኳቸው አንዳንድ ነገሮች ነበሩ። ለጋሃር ከሚገኘው ቅርንጫፋቸው ነበር ሂጄ የገዛሁት እና ምንድነው እንግሊዝኛ መጽሐፍ ብቻ ነው ሰርች ማድረግ የሚቻለው አለችኝ አስተናጋጇ ማለት ነው። እና ለምን አማርኛ የሚለው ጥያቄ ተነሳብኝ። አንደኛ፣ ሁለተኛ ከዚህ በፊት ቅናሽ አድርገዋል በሚል ከአዲሱ መገናኛ ቅርንጫፋቸው ሂጄ ነበረ እና የቴክኖሎጂ መጽሐፍ ፈልጌ ነው ስላቸው እዚህ የለም ለጋሃር ብራንች ነው የሚኖረው አሉኝ። ከዛ በኋላ መጀመሪያ ዌብሳይታቸውን ቼክ ማድረግ ነበረብኝ የሚኖራል አይኖር የሚለው ለማረጋገጥ ብዬ ዌብሳይታቸውን ስገባ ምንም ማረጋገጫ የለም። የሆነ ሌላ ቋንቋ ላይ ምናምን ነበር ሳየው ለመጀመሪያ ጊዜ። ከዛ ቀኑ አለፈና የሆነ ነገር ማድረግ አለብን። አትሊስት እኔ ዌብሳይቱን ቼክ ያደረኩት ከአዲሱ ብራንች ለምሳሌ ቴክኖሎጂ መጽሐፍ መኖሩን አለመኖሩን ቀድሜ ቼክ ማድረግ